የእርጎን ጥቅም ባጭሩ ልንገራችሁ እርጎ ማለት ነው ነጭ ሲሆን በጣም የረጋ ነገር ይመስላችኋል ግን ረግቶ አይደለም ውስጡ ያለው ወተት ሲቆይ ማለት ነው ይረጋል ያ መርጋት ደግሞ እንድንረጋጋ ያደርገናል بدك بنان كاكن وسفا بنان كاي بنان كاوتا على زتا كواكوت كولج عليك كاتا بيتا كولج كبويا كلمه ومنا كصل على ولادني سمعوا كلها ايونم አቻልኩም ይልዶዬ አቻልኩም በቃኝ ለኔ ያልከው በቃኝ ይልዶዬ በጣም አሪፍ ያሁኑ በዓል ልክ እንደ ድሮ ነው የተከበረው በጣም ብዙ ሰው የበቆለት ሲበላ ይቻላል እሱ ነገር ብትበሉ ሰዎች ግን ውስጡ ምን እንዳለ ታውቃላችሁ ማለት ይጣፍጣል ይሏል አቃለ ይጣፍጣል ሴቷን በግ እንደዚህ ነው የምትለው ነገር ግን የሰው ልጅ በጭራሽ እሱ ነገር ወደ ሆዱ ማስገባት የለበትም በጭራሽ ወንዶች ከበላችሁ ወዲያው አረቄ ጠጡ ሴቶች ከበላችሁ ፖስቲብል ዋጡ ግድ ነው ይኔት አይታወቅም ይፈጠራል አይታወቅም አስበሽዋል የአዲስ አበባ ልጅ አላገባም ብለሽ ከደብረ ብርሃን በግ ስታረግጂ አስበሽዋል ምን ያህል ከባድ እንደሆነ አባት የሌለው ግልገል ማሳደግ አስበሽዋል እዚህ ዘመን ከሳምንት እስከ ሳምንት ከወር እስከ ወር ከአመት እስከ አመት የሚደሰት ወንድ ልጅ ካየህ ሚስትም የለውም ፍቅረኛም የለውም አስረግጬ እነግርሃለሁ ሁሌ ደስተኛ ሆኖ ወጥቶ የሚገባ ወንድ ልጅ ካየህ ሁሌ ፏፈሽ ብሎ ዝንጥ ብሎ ማንንም አይመለከተውም በራሱ ዓለም የሚኖር ወንድ ልጅ ካየህ ወላሂ ላዚም ሚስትም የለውም ፍቅረኛም የለውም አስረግጬ እነግርሃለሁ ሚስት ካለው ፍቅረኛ ካለው ፏፈሽ ሊደሰት ዘንጦ ወጥቶ ሊገባ መስሏል ተዳራችሁ ይስመር ብለው ሲመርቁ ወይ ጋሽ ነው እዙ ተጫወትን እኮ ቢዛራ ነው ጫት አይጠገብም ምን ያው እኛ በፊት ማዝናናት ነው ሰው ምን ፈልግ አደከምኩ መሰለኝ አረፍትል እንዴ አዎ እንደው ተጫጭ ሰዓቱን በጣም ሄዷል 5 ሰዓት አካባቢ ሆነው ሰዓቱን ሄዷል ለልሽ ግባና አረፍ በል ቋስ እናወራለን እዛ ወድቹ ተኛ አረ ጋሽ ቀጭኑ እዛ ተኛ እዚሁ ተኛለሁ አልጋያለ አያሳስብም ዋናው ዘመድ ቤት ካለ እዚህ ማደር ይሻላል አዎ ጧትን በሰፊው አወራህ ካልክ ምን አረጋለሁ አይንም ቅልት አለ ደካማ መሰለኝ ስክም ስላለኝ አዎ በልሽ እንትን አርግላ ልደርብልህ ሌላ ላምጣልህ በቃ ይበቃል ልደርብልህ አረ በቂ ነው አንተ ምን አሳስበህ በቃ እንትና ኦራ እንትን ይሄ እንትን ያዝ እንጂ ፍራፍሬ ያዝ እንጂ አትክልትና ያዝ አረ እሱን ነገር ወደዛ አርገው ያዝ ብላ እኔ እንደዛ አይነት ተከልክያለሁ ባኪን ቤት ምናምን ተከልክያለሁ አልበላ ያዝ ሙዝና ፓፓያ ብርቱካን ነው ምን ያረጋግላል ልቆርጥልህ ፓፓያ ተቀሜታ እኮ ለኔ ነው በበላ አልበላም እንደዛ አይነት ይበቃል በቃ ሽወጣ ተበላለ እንግዳውስ አዎ በቃ እንግዳውስ በቃ አረፍ በቃ እሺ ደህና ደር አይዞ በቃ እሺ ልጅው እሺ አይዞ መኖራችሁ ነው የጠቀመኝ አዎ አይዞ ችግር የለውም እሺ መብራት እንዴት ነው አጥፋው መብራት ማይጥፋንስ በመብራት ጠፍቶ ነው የምትወደው አጥፋው እንቅልፍ ስለማይመጣ እሺ በቃ እሺ ቻው እሺ ደህና ደርሽ ጋሽከጭ ነው አቤት በቃኝ አልኩ መስሎኝ አልበላም ያልኩ መስሎኝ እኮ ነው አይ እኔማ ትራስ ላምጣልልህ ነበር አልበላም እኮ አላልኩ የሚሰጠኛ አጥቼ መች አልበላም እኮ አላልኩ
እኮ ትራሱን አምጣልኝ። ታዲያ ይሄ ደግሞ ታጥቦ ምናምን ነው የሚባለው። አይ በልቶ እኮ አይደለም እንትን በልናካው ወደዛ ላደርግ ነው እንጂ አልበላም እኮ እንደዛ። አሽከጭ ነው በልሽ። አንተ ጨዋታ አይደለም አልከም በልሽ። ደህና ደር በቃ እሺ ደህና ደር ጋሽ ወደ ንብላንች አይ ብላኒማ ብላ ብያለሁ እኮ ብላ በቃ እሺ ደህና ደር በል። እሺ ምን ከከለከል ምን ሌላ እንትን ትላለህ ብፋት በጣም ነው የሚገርመው። እሱ ነው እንደገረመ። እሺ ሰማኝ። ባለፈው ዕለት ነው እርቦኛል፣ መበላው ነገር የለኝም። ያለኝ አማራጭ በሶ መመጥበጥ ሳይ የበሶ ቄ የለም። ስለዚህ ምን አደረኩኝ? በሶ ከተትኩ፣ ለውዝ ከተትኩ፣ ውሃ ከተትኩ፣ ስኳር ከተትኩ፣ መተውት ሱጣው ጭብጦ ነው። ኖ ዌይ ጭብጦ ነው። ኖ ዌይ የስ ዌይ ሰማኝ። አረ ባለፈው ዕለት ነው 04 ነበር። ሰልፉ በጣም ረጅም ገባው ማለት ገባውና ሰልፌ ተደረሰ። ኪሴን ሳይው ሚል ካርድ ይል በምን እንደገባው ታውቃለህ ወይ? በቪዛ ካርድ ነው የገባው። እኔ በቃ ናቁጨላ አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስቶርድም ተደግመዋለች የሚለውን ነገር ለማየት እንትን እያለን ግን አተቆርቆ እንዳን እንደበናትን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም ለምን ትጾማለህ? ምኑንስ ትጾማለህ? ከምን ትጾማለህ? ሆድ መች ሞልቶ መች ጠግበህ? ከምን ጾም እኮ መጽሐፍ ቅዱስ ማለት ከጥጋብ ነው። ከሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። ደክመሃል እኮ ኢትዮጵያ። እዚህ ሱቅ ጥቁር ኮንዶም ይኖራል። ለምን ፈልገው ነው? ፍቅረኛ የሐዘን ላይ ስለሆነች ላጽናናት ብዬ እኮ ነው። ሌላ ነገር አይደለም። ይሄን አካውንት ተከተሉ፣ በጣም ያዝናናችኋል።